መካከል አንዱ የግዛት አንድነት ጉዳይ መሆኑ ይታወቃል። የአማራ ግዛቶች ላለፉት 30 ዓመታትም በሁሉም አቅጣጫ ሊባል በሚችል መልኩ ተወረዋል። የአማራ ተወላጆችም ከርስታቸው ተፈናቅለዋል። ወልቃይት፣ ጠለምት፣ ራያ፣ ደራና መተከልም የአማራ ሕዝብ የተቀማቸው ርስቶች ከመሆናቸው ባሻገር ብዙ አማራዎችን ያጣባቸው ስፍራዎች ናቸው። ታዲያ ከነዚህ መካከል ራያ፣ ወልቃይትና ጠለምት የሰሞኑ ጦርነት ተከትሎ አማራ ቢያስመልሳቸውም የብአዴን ብልጽግና ዳግም የኦህዴድ አገልጋይ በመሆን ግዛቶቹን ማስጠበቅ አልቻለም። ፋኖም ለትግል ከተነሳባቸው ወደ ባለቤትነታቸው የአማራ ህዝብ ማስመለስና ማጽናት ነው። ሆኖም ብልጽግና በባለፈው ዓመት የራያና የጠለምት የአማራ አስተዳደሮችን አፍርሶ ለመከላከያና ለህወሓት ታጣቂዎች አስረክቧል። አሁን ደግሞ በወልቃይት ጠገዴ ሰቲት ሁመራ ዞን የሚገኘውን የአማራ አስተዳደርና የጸጥታ ኃይል ለማፍረስ እየተሰራ ነው። በወልቃይት የአማራ ሽታና ማንነት ያላቸው ነገሮች በሙሉ እየጠፉ ነው የሚለው የአማራ ፋኖ ጎንደር ዕዝ የህዝብ ግንኙነት ኃላፊ ፋኖ ዮሐንስ ንጉስ በአማርኛ የተጻፉ ታፔላዎች እየተነሱ ነው፣ የጸጥታ ኃይሉን እያፈረሱ ነው፣ አገልግሎቶቹ ከመከላከያ እንዲሰጡ እየተደረገ ነው ብሏል። እንዲሁም አማራነት ጥያቄ የሚያነሱ ሰዎች እየታሰሩ እየተደበደቡና እየተገደሉ ነው ሲል ገልጿል። አሁን ላይ ፋኖ እጁን ከማስገባቱ በፊት ለ2 ወር ናዝሬት ላይ ለብልጽግና ስልጠና ቆይቶ የተመለሱት እነ ኮሎኔል ደመቀ ዘውዱ በመግለጫ ምላሽ እንዲሰጡ እየጠበቅን ነው ሲል አክሏል። በወልቃይት ላይ እየተፈጸመ ያለው አሰራና አፈና ሲቀጥል እያየን ዝም አንልም ያለው የአማራ ፋኖ ጎንደር ዕዝ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ለፖለቲካ ትርፍ እንዳታውሉት በሚል እስካሁን ወልቃይት በሰፈረው ያገዛዙ ጦር ላይ እርምጃ ሳንወስድ ቆይተናል ብሏል። ካሁን በኋላ ግን በወልቃይትም ቢሆን የአብይን ጦር በተገኘበት ቦታ ሁሉ እንመታለን ሲል ገልጿል። በአማራ ክልል 4 ካምፖች ለጅምላ ማሰሪያነት መዋላቸውን አሚኒስት አስታወቀም። በአማራ ክልል ለ1 ወር በዘለቀው የዘፈቀደ እስር የተያዙ በሺዎች የሚቆጠሩ ነዋሪዎች በዳንግላ፣ በኮምቦልቻና ሸዋሮቢት ከተሞች እንዲሁም በጭልጋ ወረዳ የሚገኙ ጊዜያዊ የእስር ካምፖች ውስጥ እንደሚገኙ አሚኒስት ኢንተርናሽናል አስታወቀም። አሚኒስት ኢትዮጵያ ለሀገራዊና ዓለም አቀፋዊ የሰብአዊ መብት ግዴታዎች ግድ የለሽ መሆን አዲስ ምዕራፍ ገብታለች ሲል ወቅሷል። ዓለም አቀፍ የሰብአዊ መብት ተሟጋች ተቋም ይህንን ያለው ካለፈው መስከረም ወር ጀምሮ በአማራ ክልል እየተፈጸመ ያለው የዘፈቀደ እስር በተመለከተ ትናንት ረቡዕ ጥቅምት 27 2017 ዓ.ም በሁለተኛ ጊዜ ባወጣው መግለጫ ነው። ተቋሙ በክልሉ እየተፈጸመ ያለውን እስርና የእስረኞች አያያዝ በተመለከተ ከእስር ካምፖች የወጡ ሰዎችን ጨምሮ ለጉዳት ቅርበት ያላቸውን አካላት አነጋግሮ በመግለጫ ላይ ተጠቅሷል። አሚኒስት እስሩን አስመልክቶ ባደረገው ጥናት በሺዎች የሚቆጠሩ ሰዎች በክልሉ የተለያዩ ቦታዎች በሚገኙ 4 የእስር ካምፖች እንደሚገኙ የደረሰበት አስታውቋል። አሚኒስት ኢንተርናሽናል ባደረገው ጥናት ግብረ ኃላፊው በመላው አማራ ክልል የሚገኙ 4 ጊዜያዊ የእስር ካምፖችን በሺዎች የሚቆጠሩ ሰላማዊ ሰልፎችን መሙላቱን አረጋግጧል። ከመስከረም ወር ጀምሮ የአማራ ክልል እየተፈጸመ ያለው የዘፈቀደ እስር በፖለቲካዊ የፍርድ ቤት ጉዳዮች ላይ ያፈጻጸሙን አካል ጣልቃ ገብነት የተቃውሙ ዳኞች አቃቢ ሕግንም ኢላማ ያደረገ እንደሆነ አሚኒስቲ ኢንተርናሽናል አስታውቋል። በክልሉ የተለያዩ አካባቢዎች የሚገኙ ምሁራን ለእስር ከተዳረጉ መካከል ናቸው ተብሏል። የሰብአዊ መብት ተሟጋች ተቋም መግለጫ እንደሚያስረዳው የጅምላ እስር ከተፈጸመባቸው ከእስር ካምፖች መካከል አንዱ የሚገኘው በአዊ ብሔረሰብ አስተዳደር ዞን እንደምትገኝ በዳንጊላ ከተማ ነው። አሚኒስቲ ያነጋገራቸው ከዳንግላ የእስር ካምፖች የተለቀቁ አንድ ግለሰብ በካምፑ ውስጥ ከ1600 በላይ ታሳሪዎች ይገኙ እንደነበርና ተጨማሪ ሰዎች እየታሰሩ መሆኑን እንደተናገሩ በመግለጫው ላይ ተጠቅሷል። በዳንግላ ካምፕ የሚገኙ ቦታዎች በታሳሪዎች በመጨረሻም ምክንያት ባለስልጣናቱን ተጨምሮ የእስር ክፍሎችን በቆርቆሮ እየገነቡ መሆኑን ግለሰቡ ተናግረዋል ተብሏል። አሚኒስት ጥቅምት ላይ በካምፑ ውስጥ አዲስ ግንባታዎችን መከናወኑን እያረጋገጠ በመግለጫው አስታውቋል። የተቋሙ መግለጫ እንደሚያስረዳው በክልሉ ውስጥ እስር እየተፈጸመበት የሚገኘው ሌላኛው ቦታ በደቡብ ወሎ ዞን ኮምቦልቻ ከተማ የሚገኘው ጮሪሳ ወታደራዊ ካምፕ ነው። በዚህ ካምፕ የሚገኙ ታሳሪዎች የጎብኙ አንድ ግለሰብ ወታደራዊ ካምፕ ውስጥ ቢያንስ በመቶዎች የሚቆጠሩ ሰዎች ታስረው እንደሚመለከቱ ተገልጿል። በማዕከላዊ ጎንደር ዞን የጭልጋ ወረዳ ሰረባ ከተማ ሌላ የእስር ካምፕ እንደሚገኝ የጠቀሰው የአሚኒስት መግለጫ የአራተኛው ካምፕ መገኛ በሰሜን ሸዋ ዞን ሸዋሮቢት ከተማ እንደሆነም አስረድቷል። ባለስልጣናት በእነዚህ የካምፖች ውስጥ የተሃድሶ ስልጠና እየሰጡ መሆኑን ከምንጮቹ መሰማቱ አሚኒስት ገልጿል። አንድ የዓይን እማኝ የብልጽግና ፓርቲ አመራሮች ካምፑ ውስጥ ስልጠና ለመስጠት ሲዘጋጁ ተመልክቻለሁ እንዳሉ በመግለጫው ላይ ተጠቅሷል። ሌላ የታሳሪ ቤተሰብ ደግሞ በእስር ላይ ያሉት ግለሰቦች የተሃድሶ ስልጠና ካጠናቀቁ በኋላ እንደሚለቀቁ እየተገለጸላቸው መሰማቱን ሰብአዊ መብት ተሟጋች ተቋሙ አስታውቋል።
የአምቦ ሜዳ ከተማ በፋኖ ቁጥጥር ስር ገብታለች። የአማራ ፋኖ ጎንደር ዕዝ እቴጌ ጣይቱ ክፍለ ጦር በትላንትናው ዕለት ጥቅምት 27 2017 ዓ.ም እና በዛሬው ዕለት ጥቅምት 28 ቀን 2017 ዓ.ም በአዲስ ዘመንና አብናት ዙሪያ በተደረገ ትንቅንቅ የእቴጌ ጣይቱ ክፍለ ጦር የአንበሳው ሊቦ ኮምን ብርጌድ አገዛዙ ሰፍሮበት የነበረውን አምቦ ሜዳ ከተማን በማስለቀቅ ወደ አዲስ ዘመን ከተማ እንዲፈረጠጥ ማድረጉን የክፍለ ጦሩ ቃል አቀባይ ፋኖ መልካሙ ጣሴ ለናታን ኒውስ ገልጸዋል። ከአምቦ ሜዳ ከተማ አገዛዙን በማስለቀቅ አዲስ ዘመን ያስፈረጠጠው ኃይል በመንገድ መሪ የነበረውን የአዲስ ዘመን ከተማ ሚሊሻ ጽሕፈት ቤት ኃላፊ ቤትን በልዩ ኦፕሬሽን ሚሊሻዎችን ጨምሮ መኖሪያ ቤቱን ሙሉ በሙሉ በማውደማቸውን ፋኖ መልካሙ ጣሴ ለጣቢያችን ገልጿል። ፋኖ መልካሙ ጣሴ በአንክሮት ከገለጻቸው ጉዳዮች መካከል በአየር ኃይልና በእግረኛ ኃይል ያልተበገረውንና ጀብደኛውን የሊቦ ኮምን ብርጌድ አንድም በስም ጠቅሶ ሚዲያዎችን ተቋማችን በሴራ የማፍረስ ስራ እያሰሩብን ነው። እዚህ ሚዲያዎች በተደጋጋሚ ከዚህ ድርጊታችሁ ታቀቡ ብንላችሁም አሁንም ግን የማፍረስ ስራችሁን ቀጥለውበታል። ህዝባችን ያስቆምልን ብለዋል። ወደ መጨረሻው ዜና አልፋለሁ። ትጥቅ ያወረዱ የአማራ ገበሬዎች ከነቤታቸው ተቃጠሉ። በጉራጌ ዞን በአሸጌ ወረዳ የሆነው ነገር በጣም ያሳዝናል። በመጀመሪያ ሙሉ በሙሉ የአማራውን ገበሬ ትጥቅ አስወረዱ። አሁን ላይ እነሱ በሚፈልጉት ልክ አዋራጅ፣ አገዳደል፣ መግደል ጀመሩ። ከሁሉም ጀርባ ግን ኦህዴድ አለ። ለመከላከልስ ጥረት አላደረጋችሁም ብለን የጠየቅናቸው ጥያቄ የአካባቢው ነዋሪዎች አንድ የሚከተለው ምላሽ ሰጥተውናል። ጠቡ የተነሳው ከትናንት ወዲያ እሁድ 5 ቀበሌ 1 የ18 ዓመት ከባታ ሚኒሻ ታግቶ ነበር። ከዛ እዚህ አካባቢ የነበሩ የአማራ አንዳንድ ሽማግሌዎች ለመኑ፣ እንቢ አሉ። ትናንት ደግሞ ያ የታገተውን ልጅ ብር አንከፍልም ሲሉ በምላጭ ፊቱን ለተለተሉትና ማታ 1 ሰዓት አካባቢ ደግሞ ዳርጌ ላይ ከነከንባታ ማንነት ባልታወቀ ሰው ተገደለ። ይህንን መነሻ በማድረግ ነው የአማራን መግደል፣ ቤት ማቃጠል የጀመሩት። ሁሉንም በደንብ ታጥቀዋል፣ በሆዳዴት ሰልጥነዋል። አማራዎች ለመከላከል ምንም አልሞከሩም። እንደሚታወቀው የአማራ ትጥቆ ኦህዴድና የዞኑ አመራሮች አሰቃይቶ በግድ ተቀላብለውናል። እንኳን ገበሬውን የአማራ ሚኒሻው ትጥቅ የለውም። እነሱ ግን ሁሉንም ወጣቶች አደራጅተው በየአደረጃጀታቸውና ሰብሰበው ፌስታል ይዛችሁ ነው የመጣችሁት፣ ፌስታል ይዛችሁ ትሄዳላችሁ፣ አንድ ከንባታ ቢሞት በጅምላ አማራ እንገድላለን እያሉ በስብሰባቸው ላይ ሊቀመንበሩ ይነግሯቸው ነበር ተብሏል። መከላከያና ፌዴራል ፖሊስ አካባቢው ላይ ያሉ ቤት ሲቃጠል፣ ንብረት ሲወድም፣ ህዝቡ ሲጨፈጨፍ ያስቆሙልን ብለን ብንማጸናቸውም ትዕዛዝ አልተሰጠንም በማለት ፊት ነሱን። ለመከላከልም አልፈለጉም ይላሉ የትጥቁ ሰለባ የሆኑት የወረዳው ነዋሪዎች። ለወረዳው ነዋሪዎች በጥቃቱ ምን ያህል ሰው ተጎዳ ስንል ጠየቅናቸው። አሁን ምንም ዋስትና ብሎ ቢዛም ሚዲያ ለትጥቃቸው ጥያቄ ጥቅም አሁን አልፎ አልፎ የቀጠለ በመሆን ምን ያህል ሰው እንደተጎዳ ማወቅ አልቻልንም ያሉት የቀበሌው ነዋሪዎች ቤት ሲቃጠል አብረው የተቃጠሉትን አማራዎች እስካሁን ድምጻቸውን እንኳን ለመሰብሰብ እየተቸገሩ እንደሆነ ተናግረዋል። በዛሬው ዕለት ጥቅምት 28 2017 ዓ.ም በቃሊም ዙሪያ አስደናቂ ተጋድሎ በማድረግ አስደናቂ ጀብዱ መስራቱን የአማራ ፋኖ በወሎ የዘመቻ መምሪያ ኃላፊ ፋኖ በለጠ ሸጋው ገልጿል። በዋርካው ምሬ ወዳጆ የሚመራው የአማራ ፋኖ በወሎ ዞብል አምባ ክፍለ ጦር፣ አሳምነው ክፍለ ጦርና ታጠቅ ክፍለ ጦር የተዋጣጡ የሻምበል ኃይሎችን በውጊያ የተሳተፉ ሲሆን ውጊያውን የአማራ ፋኖ በወሎ ዘመቻ መምሪያ ኃላፊ ፋኖ በለጠ ሸጋው፣ ኮሎኔል ሞገስ ጸጋዬ፣ ኮሎኔል ፈንታውን ሙክዬ በአስገራሚ መናበብ እንደሚመሩት የአማራ ፋኖ በወሎ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታውን ለጣቢያችን ገልጿል። በዚህ ውጊያም ከፋኖ አንድ አባል ሲሰዋ የአገዛዙ ወንበር ጠባቂ ሰራዊት በብዛት ረግፏል። ውጊያ አሁንም እንደቀጠለ ቢሆንም ብሬንና ስናይፐሮችን ተማርኳል። 36 ምርኮኞች፣ 1500 በላይ የዲሽቃ ተተኳሽ፣ 47 በላይ ክላሽንኮፍ መሳሪያ፣ የብሬን ተተኳሽ ከ6000 በላይ፣ የክላሽ ከ5000 በላይ፣ ኤፍ1 ቦምብ 50፣ ወታደራዊ ሻንጣ በ150 እስካሁን ተገንቷል ሲል የአማራ ፋኖ በወሎ የዘመቻ መምሪያ ኃላፊ ፋኖ በለጠ ሸጋው ገልጿል። በዚህ ውጊያ የሰሜን ምስራቅ እዝ 2ኛ ኮር ምክትል አዛዥ ኮሎኔል ጣዕመ መዘጋጀቱ ተጋድሎ ሲደመዘዝ አጃቢዎቹን የሬዲዮ ኦፕሬተሮች ተማርከዋል ሲሉ ፋኖ በለጠ ሸጋው የገለጸ ሲሆን ውጊያው ገና አልተጠናቀቀም። በሺዎች የወደቅነው ትጥቅ እየሰበሰብን ነው። አሁን ካገኘናቸው በላይ ተጨማሪ ድሎችን እንደምናስመዘግብ ተስፋ አለን ብለዋል። በዚሁ የቃሊም ግንባር ጳጉሜ 2 2016 ዓ.ም በ45ኛው ክፍለ ጦር ምክትል አዛዥ ኮሎኔል ሰለሞንና ከ100 በላይ ሰራዊት የተደመሰሱት ከ150 በላይ ሰራዊት የተማረከበት 2 ጥቁር ክላሽ 500 ስናይፐር 4 ብሬን 1 ዲሽቃ 2 ሞርተር የተገኘበት እንደሆነ ፋኖ በለጠ ሸጋው ገልጿል።
ፋኖ አበበ ፋንታውን በበኩሉ አገዛዙ ከፍተኛ ኪሳራ ሲደርስበት በዘፈቀደ ከባድ መሳሪያዎችን እያስወነጨፈ ንጹሃን ላይ ከፍተኛ ኪሳራ እያደረሰ መሆኑን ለጣቢያችን ገልጿል። በተጨማሪም አጠቃላይ በወሎ ቀጠና በንጹሃን ህዝባችን ላይ በአገልግሎት ሰጪ ተቋማት የሚፈጸሙ የድሮን ጭፍጨፋዎች ከአፋር ሰመራ ከመሆናቸው የአፋር ህዝብ ከአፋር በመነሳት የሚፈጸሙ የድሮን ጥቃት እንዲያስቆም ወንድማዊ ህዝባችንን እንጠይቃለን ሲል ለናታን ኒውስ ገልጿል።